ካሳዬ ጤና ይስጥልን ይህ ሳምንታዊ የቤታችን ፕሮግራም ነው በዚህ ፕሮግራም ከውጭ ወደ ሀገራቸው የተመለሱ ኢትዮጵያውያንና ትውልድ ኢትዮጵያውያን በኢንቨስትመንትና በእውቀት ሽግግር በሀገራቸው ላይ እያደረጉት ያለው እንቅስቃሴ ይዳሰሳል በዛሬው ፕሮግራማችን በባህር ዳርና በጎንደር ከተሞች በባህላዊና በዘመናዊ የሆቴል ስራ ላይ የተሰማሩ ሁለት ተመላሽ ኢትዮጵያውያንን እናቀርባለን በቅድሚያ ወደ ባህር ዳር የጣና ሐይቅ ተንጣሎ ለባህር ዳር ከተማ ንጹህ አየር ለወጣቶቹ መዝናኛ ለገዳማቱ ጋሻ ነው ዙሪያውን ለከበቡት ሆቴሎችም የመገንባታቸው ሚስጥር ነው ለዚህ ባህላዊ ሎጅም ጣና ሁሉ ነገሩ ነው ሎጁ ሲታይ ከጣና መፈጠር ጋር የነበረ ዘመናትን የጠገበ የጥንታዊ ስልጣኔ አሻራ ይመስላል ዘመናዊ ቀለም ለምን ይብሎ በተፈጥሮ ቀለም አሸብርቋል የጥንታዊነትና የዘመናዊነት ፍጹም ውደት በጉልህ ይታይበታል በዚህ ዘመን ቢሰራም ያኔን እንዲያስታውስ ተደርጓል የሰለጠነው ዓለም ተመሳሳይ ህንጻ የሰዎች ግርግር የሰለቻቸው እንደዚህ አይነቱን ድባብ ይመኙታል መተውም ያጣጥሙታል በውበቱ ተማርከው ሌት ተቀን በተመስጦ ይመለከቱታል ይህ ሎጅም በቱሪስት መስህብነት ለሀገራችን ተጨማሪ የገቢ ምንጭ ሆኖ እያገለገለ ይገኛል የቱሪስቶችን የልብ ትርታ በማድመጥ ይህን ባህላዊ ሎጅ የገነቡት አቶ ጥላሁን ጌታቸው ይባላሉ አቶ ጥላሁን በ1977 በሱዳን በኩል ወደ አሜሪካን የተሰደዱ ትውልደ ኢትዮጵያዊ ናቸው በቅድሚያ ስደትን ለምን እንደመረጡ ጠይቅናቸው ለመሄድ ተገደድነው አንደኛ በዛ ጊዜ ትልቅ ብሔራዊ ውትድርና እንትን ነበረ እና በዛ አጋጣሚ ብዙ ሰዎች በዛ በኩል ይወጡ ነበርና ያን አጋጣሚ ሳገኝ ነው በዛ በኩል ሄድኩት በስደት በነበሩበት ሀገር አሜሪካ ጉልበታቸውን ሳይቆጥቡና ስራቸውን ሳይንቁ የተለያዩ ስራዎችን ሰርተዋል በኋላም በውበት ኢንዱስትሪ በመዝለቅ ሙያን አዳብረዋል አቶ ጥላሁን እንደሚሉት በቦስተን ከወንድማቸው ጋር ይኖሩ ነበር ወደ ኢትዮጵያ መጣለው ብዬ አስባለሁ ሁሉ ጊዜ አገሬ ላይ ነው መጥቼም መስራትም መመኘ ነበረው እና መምጣት ሁሉ ጊዜ ምኞቴ ነው እና ረጅም ጊዜ ነው ወሰደው ለመምጣት እንደምታውቂው ፋይናንሻል አጠራቅሞ መምጣቱ ከባድ ነው እና እስኪጠራቀም እየተባለ ጊዜው ይሄዳል እና በዚህ አጋጣሚ አሁን መጀመሪያ የመጣው ወንድሜ ነው የዛሬ 7 አመት አካባቢ ነው የመጣው እሱ እና መጥቶ ስራ ጀመረ እዛ ሁላችንም እየተመለስን ነው እኔም እየመጣው አሁን አብረን እየሰራን ነው ወንድሜ ጋር ምን ያህል ጊዜ ቆዩዛ ከ77 ጀምሮ ነው እንግዲህ አሁን 2000 ነው ወደ 23 24 አመት አካባቢ ነው ከወጣ እዛው ቆዩሳ አሁን ከመጣ 2 አመት ከምናምን ነው 3 አመት ሊሆን ነው ወደዚህ ለመምጣት ወንድሙ ናቸው ወደዚህ ነው ያሉት ወይስ በራሱ ፈቃድ ነው ለመጣ ነው ያሉት ሂደቱን ይገሩ በራሳቸው ፈቃድ ነው ወንድሜ አገሩ ላይ ተመልሶ መጥቶ ለመስራት በጣም ፍላጎት አለው እኔም እንደዛው ዛም ያለን ጥሩ ስራ ነበረን ጥሩ ኑሮ ኖራለን እና አገራችን ላይ ገብቶ አንድ ነገር መስራት ሁሉም ሰው ሁሉም ኢትዮጵያዊ ምኞት ነው ህልም ነው እና አጋጣሚው እናገኘን እኔም ወንድሜም ሁለታችንም መጣን በስደት ላይ ያሉ ኢትዮጵያውያን ቀደም ሲል የሚያውቋትን ኢትዮጵያን ምስል ከህሊናቸው አይፍቁም ለነገሩ የሚሰሙትም ለዚህ አመቻ አይደለም አቶ ጥላሁንም ኢትዮጵያን መተው ሲያዋት እንደዚህ ነበር ያሉት ኢትዮጵያ በጣም ተለውጣለች ህዝቡም የሥራ ባህልን ለምዷል እና ሀገራችን በጣም በፊት ከመናቃት ኢትዮጵያ አሁን በጣም እጥፍ እንደውም ሁለት ጊዜ እጥፍ ቀድማለች የሰውም የሥራ ባህል ማድረግ የሰው ስራ መፍጠር መቻል የሰው ስራ ፍላጎት ሀገራችንን በጣም
ጥሩ ሁኔታ ላይ ያለችው ነው ምለው አሁን ወደ ሀገራቸው መተው ትኩረታቸውን በባህር ዳር ላይ ያደረጉ መዳረሻ ናት ከጣና ዳር ባይናቸው ሲማትሩም ብዙ ዘመናዊ ሆቴሎች አሉ ነገር ግን ባህላዊነቱን የጠበቀ ዘመናዊ ሆቴል የመገንባት አስፈላጊነቱ ታያቸው ከ30 ሚሊዮን ብር በላይ ወጪ በማድረግም በ3 አመታት ውስጥ ሎጁን በቦታው እውን አደረጉት በጣና ዳር የሎጁ ግንባታ አሁንም አላለቀም ይሄ የመዋኛ ገንዳችን ነው በጣም ትልቅ መዋኛ ገንዳ ነው እዚህ ጋር ጃኩዚ አለን መሐከል ላይ ያለችው ሰርክ ክቧ ከዛ ቀጥሎ ደግሞ የህፃናቶች መዋኛ አለን እና ይሄ ደግሞ ትልቅ የትልልቆች ሰዎች መዋኛ ነው በጣም ትልቅ መዋኛ ነው ከዚህ ዛ ድረስ 30 በ25 ነው ትንሽ ነው የሚቀረው ከኢንተርናሽናል ሳይዝ ትልቅ መዋኛ ነው ዙሪያውን ግሪን ኤሪያ ነው የምናደርገው ይህን ሎጅ ሲገነቡ ከተለያዩ የመንግስት አገልግሎት ሰጪ አካላት ጋር መገናኘታቸው አይቀርምና የመንግስት ድጋፍ ምን ይመስላል ብዬ ጠየቅኳቸው ከመንግስት አካባቢ ጥሩ ድጋፍ እየተደረገልን ነው ዳቱም ለየት ያለ ስራ ነው መስራት የምንፈልገው እኛም በገባኑ ቃል መሰረት ምንም ጊዜ ሳናጠፋ ነው ወደ ስራ የገባኑ እና ወዲያውኑ ግንባታም የገባኑ እሱኑ በማየት ጥሩ ድጋፍ እየተደረገልን እስቲ ለምሳሌ ምንሽ አንዳንድ ነገሮች የሚገጥሙ ሽንትኖች አሉ ዲዛይኖች በመቀያየርበት ጊዜ በየቢሮዎች መሄድ አለብሽ አንዳንድ ፍቃዶች በመፈልግበት ጊዜ እኛ ስራ ልንሰራ ስለመጣን እና በስነ ስርዓት ልንሰራውንም ስላስረዳን ብዙ እርዳታ ተደርጎልናል በየቢሮዎቹ ሄደን ብዙ ጊዜ ድጋፍ ተደርጎልናል እስቲ ሊስተካከሉ የሚገባቸው ናቸው የሚሉትስ የሚጠቁሙታል ሊስተካከሉ ይገባቸዋል ምንለው ማንም ሰው መጥቶ ኢንቨስት ማድረግ በሚፈልግበት ጊዜ ኮኦፕሬት ሆኖ ማድረግ ነው ሰውን መስራት የሚፈልገውን ከታየ በኋላ ያንን ቶሎ አሁን በጣም ጥሩ የሆነ ነው በየቦታው ስቴጂ እንደበፊቱ መመላለስ የለም በፊት አንድ ጉዳይ ለማስፈጸም ሳምንትም 2 ሳምንትም አንድ ወርም ይወስዳል አሁን ግን የቀናት ጉዳይ በቀናት ውስጥ የሚያልቅበት ሁኔታ አለ እና እሱ ቢቀጥል ደስ ይለኛል ለሁሉም ሰው ፈጠን ያለ ስራ መስራት ይቻላል ኢንቨስት ሊያደርጉ የሚመጡ ሰዎች ብዙ ጊዜ ብዙ ምርጫ አላቸው የትም ቦታ ሄደው መስራት ይችላሉ ገንዘብ ይዘው ስለሚመጡ የትም ቦታ ሄደው መስራት ስለሚችሉ የሽቅድምድም ነገር ብናደርገው ደስ ይለኛል መጥተው ባንመልሳቸው የመጣውን ሰው ብንቀበልና በአግባቡ ብናስተናግደው አሁን የተጀመረውን ስራ ቢቀጥል ደስ ይላል ችግር ከሌለ ስኬት የለም ይላሉ አቶ ጥላሁን ችግር የገጠመው ሰው የችግርን መውጫ በር ለማወቅ መጣር ሲችል ነው ስኬታማ የሚሆነው ለችግር ሳይበገሩ የሎጁን ንድፍ በራሳቸው በማውጣት ከባለሙያዎች ጋር በጋራ በመስራት ዛሬ ላይ ደርሰዋል ለ108 ዜጎችም ቋሚና ጊዜያዊ ስራ እድል ፈጥረዋል በጣም ነው ደስ የሚገርምሽ ነገር እኔ ስም ባለቤትና 2 ልጆች አሉኝ ትዳር ባለቤትና 2 ልጆች አሉኝ ሶስተኛው ልጅ የሚመስለኝ ነው በጣም ደስ የሚል ስራ ነው የሰራን ያለነው እና በዚህ ላይ በጣም የሚያስደስተኝ ደግሞ እዚህ ኔጋ ተቀጥረው የሚሰሩ ኢትዮጵያኖች ስራ እድል ያገኙ ኢትዮጵያኖች እነሱም በማይበግ ጊዜ እግዚአብሔርንም አመሰግናለሁ ለዚህ ላበቃኝ ይያልኩኝና ለሀገራችንም ትልቅ ነው ከተማችንም ትልቅ ነውና እኔ ጋር ብዙ ሰዎች አሉ ኮንስትራክሽን ላይ የሚሰሩ አሉ ቋሚ ስራ ተቀጥረው የሚሰሩ ሰራተኞች አሉና ቀላል አይደለም ትልቅ የመንፈስ እርካታ ነው የሚሰጥሽና በጣም ትልቅ ደስታ ነው የሚሰማው አቶ ጥላሁን ይህን መሰሉሎች በተለያዩ ሀገሪቱ አካባቢዎች የመገንባት እቅድ አላቸው አሁን ደግሞ ከባህላዊ ሎጅ ወደ ዘመናዊ ሆቴል ተሸጋግረናል ከባህር ዳር ወደ ጎረቤት ጎንደር